ሰላም እንዴት ናችሁ? ሰላም ናቸው። እኔ እግዚአብሔር ይመስገን ሰላም ነኝ ቤተሰቦቼ። የዛሬው ከባለፈው ቪዲዮ የቀጠለ ነው። የባለፈው ቪዲዮ ጨጓራን እንዴት አጽድተን ለተለያየ የምግብ አይነቶች እንደምናቀርብ የሚያሳይ ነው። ዛሬ ደግሞ ከዛ ውስጥ ጥብሱን እንዴት አድርገን እንደምንሰራ እናያለን። በጣም ቆንጆ ነው፣ ትወዱታላችሁ። ለልጅም ለአዋቂም ይሆናል። በጣም ቆንጆ ነው። ቪዲዮውን እስከ መጨረሻው ተከታተሉኝ ቤተሰቦቼ። የባለፈው እንደዚህ ጨጓራውን አጽድተን የምናስቀምጥበት ሃይላይቱን ነው ይሄ ያሳየኋችሁ። ማየት የሚፈልግ ደግሞ ወደ ውስጥ ወደ ታች ወረድ ብሎ ማየት ይችላል። ማየት የምትፈልጉት እንዴት እንዳጸዳ ነው፣ እንደዚህ ቆንጆ አድርገን ማጽዳት እንደምንችል የሚያሳይ ቪዲዮ ነው። ከዚህ በፊት የተለቀቀው ማለት ነው። ጨጓራነቱን ማወቅ እስከሚሳነን ድረስ እንደዚህ ጽድት አድርገን አዘጋጅተን ለተለያዩ የምግብ አይነቶች መጠቀም እንችላለን። የዛሬውን የምናየው ጥብሱን ነው ማለት ነው። በዚህ መልኩ የተዘጋጀውን ጨጓራ እንዲህ ካበሰልነው በኋላ በተለያዩ ቅመማ ቅመሞች አብስለን ከዛ ድቅቅ አድርገን ከትፈን ለጥብስ እናዘጋጀዋለን። መጥበሻዬን ጥጄ ዘይት አድርጌበታለሁ። ከዛ ድቅቅ አድርጌ ከተፍኩትን የበሰለ ጨጓራ ነው። እንደገና ዘይት አድርጌ ደግሞ በደንብ ጥብስ አደርገዋለሁኝ። ምንም አይነት ሽታ የሚባል ነገር የለውም። ጨጓራነቱ ራሱ አያስታውቅም። ልጆች አንበላም ቢሉን ራሱ እንደዚህ ሰርተን ብንሰጣቸው አያውቁትም። በጣም ቆንጆ ነው፣ ትወዱታላችሁ። በዘይት መጀመሪያ ጥብስ ነው ማረገው። ስጋ ከመጨመሬ በፊት ይህን ጨጓራ ብቻውን አይደለም የምጠብሰው። ለተለያዩ የምግብ አይነቶች እንጠቀማለን። ወጥ እንሰራዋለን፣ ትሪፓ ይሰራል። ጨጓራ በብዙ አይነት መንገድ ይሰራል። የዛሬው ጥብሱን ነው የምንሰራው። ይሄ ነጭ ሽንኩርት ነው። ልክ እንደ ጨጓራው ድቅቅ አድርጌ ነው የከተፍኩት፣ ተመሳሳይ እንዲሆንልኝ። በርከትም አድርጌዋለሁ። እናንተ ካልፈለጋችሁ አነስ ማድረግ ትችላላችሁ። ነጭ ሽንኩርት ጠቃ አድርጌዋለሁ፣ ምክንያቱም ጨጓራ ስለሆነ ለጤናም ጥሩ ነው፣ ምንም ጉዳት የለውም። ግን የማይፈልግ ሰው ካለ ወይ ድቅቅ አድርጎ ፈጭቶ መጨመር ነው። አለበለዛ መጠኑን አነስ ማድረግ። እኔ ትንሽ መጠኑን ጨመር አድርጌ ነጭ ሽንኩርቱን ጨምሬያለሁ። አሁን የነጭ ሽንኩርቱ ሽታ በጣም ደስ የሚል ነው። እንደዚህ ውሃ የሚባል ነገር የለውም። በዘይቱ ነው ጥብስ ያደረኩት። ከዛ የተከተፈ ቀይ ስጋ አለኝ። ቀዩን ስጋ ደግሞ ጨምረዋለሁ፣ አብሬ ጠብሰዋለሁ ማለት ነው። በጣም ቆንጆ ተወዳጅ የሆነ ጥብስ ነው። አብሬ በደንብ አጠብሰዋለሁኝ። አሁን ደግሞ በቀዩ ስጋ በራሱ በውሃው በሚያወጣው ውሃ ደግሞ ብስል እናደርገዋለን። ጥብስ ካደረግነው በጣም ነው የሚጣፍጠው። የምንፈልገውን አይነት ቅመማ ቅመሞች መጨመር ነው። በዛ ላይ ፈጣን ነው። ጨጓራው በዚህ መልኩ ተዘጋጅቶ ፍሪጅ ውስጥ ቁጭ ካለ አውጥተን ብቻ መጥበስ ስለሆነ ፈጣን አዘገጃጀት ነው የሚሆንልን፣ ጊዜ ይቆጥብልናል። እንደዚህ ጥብስ አድርጌዋለሁ። ቀይ ስጋውና ጨጓራው ራሱ አንድ ላይ ተመሳሰለ ማለት ነው። ምንም ነገር አይለይም። ከዛ እኔ የጨመርኩት አዋዜ ነው። ተዘጋጅቶ የተቀመጠ አዋዜ አለ። እሱን አዋዜ ጨምሬያለሁ። በወይንም በጠጅም የተበጠበጠ ሊሆን ይችላል። እንደ የቤታችን አዘገጃጀት የወይኑ ጣዕም ለጥብሱ ቆንጆ ያደርግልናል። የአዋዜው አዘገጃጀት ለጥብሱ ወሳኝነት አለው። ከሌላችሁ ደግሞ እናንተ
በርበሬ መጠቀም ይቻላል። ብትን በርበሬ ያው ብትን በርበሬ ከመጠቀም አማራጩ ይሄ ነው። ከሌለ ደግሞ ምንም ችግር የለውም። ብትን በርበሬ ተጠቅመን መስራት እንችላለን። ከዛ እኔ አዋዜውን ጨምሬያለሁ። ቆንጆ ተደርጎ ቤት ውስጥ በምንፈልገው አይነት የተዘጋጀ ቆንጆ ሽታና ጣዕም ያለው አዋዜ ነው። እሱን ጨምሬያለሁ። አብሬ ጥብስ አደርገዋለሁኝ። ሽታው ልነግራችሁ አልችልም። በጣም ደስ የሚል ሽታ ነው። አሁን ቀይ ሽንኩርት ጨምሬያለሁኝ። ጥብስ ስለሆነ የግድ ባናት ነው የጨመርኩት ቀይ ሽንኩርቱን። ነጭ ሽንኩርቱ ግን አብሮ እንዲጠበስልኝ አብሬ ቀደም ብዬ ነው የጨመርኩት። አሁን ደግሞ ቀይ ሽንኩርቱን ጨምሬያለሁኝ። ደስ የሚል ሽታ ነው ያለው። ይህን ጨጓራ ነው ቢባል ማን ያምናል? ስለዛ በዚህ አይነት መንገድ መጠቀም እንችላለን አዘጋጅተን። ቅመም ያለንን ነው የምንጨምረው እንዳልኳችሁ። ጥብስ ቅጠሉ ዱቄቱ አለኝ ፓውደሩ፣ እሱን ጨምሬያለሁ እና ኮሮሪማን የጨመርኩት ሁለቱን ብቻ ነው መጨመር የፈለኩት። እናንተ የምትፈልጉትን ለጥብስ ይሆናል ያላችሁትን ቅመም መጠቀም ይቻላል። ቆንጆ በርበሬም መጠቀም ይቻላል። እኔ ኮሮሪማና ጥብስ ቅጠል ዱቄቱን ተጠቅሜያለሁ። እዚህ ጋር ደግሞ ለጋ ቅቤ፣ የተነጠረ ለጋ ቅቤ አለ፣ እሱን እንጨምራለን። በቃ በጣም ቆንጆ የሆነ ምሳ አዘጋጀን ማለት ነው። ቀደም ብሎ ተዘጋጅቶ የተቀመጠ ነገር ለእንደዚህ ለፍጥነት ይጠቅመናል ማለት ነው። ለቁርስ ይሆናል፣ ለምሳ፣ ለራት ሊከብድ ይችላል። ለራት ይከብዳል። ለምሳ ወይም ለቁርስ በዚህ መልኩ እናዘጋጀዋለን። ሽታው በጣም ደስ ይላል። በደንብ ነው የተጠበሰው። ደረቅ ያለ ጥብስ ነው። ከዛ ደቀቅ ተደርጎ የተከተፈ ቃሪያ ጣል ጣል እናደርግበታለን። በጣም ቆንጆ ጥብስ ነው። ለልጆች ሲሆን ቃሪያውን ቀነስ ማድረግ እንችላለን። በዚህ መልኩ እንደዚህ ጠብሼ አዘጋጅቻለሁ ቤተሰቦቼ። እናንተም እንደወደዳችሁ ተስፋ አደርጋለሁኝ። እስካሁን አብራችሁኝም ስለነበራችሁ ከልብ አመሰግናለሁ። ለሚቀጥለው ቪዲዮ እስከምንገናኝ ቻው፣ ደህና ቆዩኝ።